ዓለምን የሚዞረው ኢትዮጵያዊው ከዩቲዩብ ምን ያህል ያገኛል? ያልሄድኩበት አንታርክቲካ ብቻ ነው። አቤል ብርሃኑ የወይኗ ልጅ ይባላል። ይህንን ስም ሚሊዮኖች ያውቁታል። አቤል ለእያንዳንዶቹ ሁነኛ የመረጃ ምንጭ ነው። ለሌሎች ደግሞ ከሀገር ሀገር እየዞረ አስገራሚ ቦታዎችን የሚያስጎበኝ ድንቅ ታሪኮችን የሚያቀርብ ነው። የዩቲዩብ ላይ ቪዲዮ መጫን ከጀመረ 9 ዓመት ተቆጥሯል። ያኔ ብዙ ኢትዮጵያውያን በዚህ መድረክ ላይ አልነበሩም። አቤል ግን ይህ ተስፋ አላስቆረጠውም። ይሰራው ከነበረው የቴሌቪዥንና የሬዲዮ የማስታወቂያና የፊልም ስራዎች ጎን ለጎን ዩቲዩብን እስኪ ልሞክረው ብሎ ነበር የጀመረው። ህይወቱን እንደሚቀይረው ግን አልገመተም ነበር። በሚሊዮን የሚቆጠሩ ተከታዮችና ተመልካቾች ይኖሩኛል ብሎም አልጠበቀም። ለኢንተርኔት ሩቅ አልነበርኩም። ወደ ኢንተርኔት ካፌ ሄድኩ። እንዴት በኦንላይን ቢዝነስ እንደሚሰራ መለከት ነበር ይላል። በዩቲዩብ ገንዘብ እንደሚገኝ ተረዳ። የዩቲዩብ የልጅነት ህልሙን ለማሳካት ትክክለኛውን መንገድ እንደሆነ አመነ። ስራው ግን ቀላል አልነበረም። ውጤቱን ለማየት ብዙ ደክሟል። 1 ዓመት ለሚጠጋ ጊዜ ዜሮ በሚባል ደረጃ ቪዲዮዎቹ እይታ አልነበራቸውም። በተከታታይ 62 ቪዲዮዎችን ስጭን የነበረው ተመልካች ከፍ ካለ 9 ነበር። በጣም ትግል ይጠይቅ ነበር። በእያንዳንዱ ቀን ነበር የምሰራው፣ ነገር ግን ተመልካች አልነበረኝም ይላል አቤል። ይህንን ያህል ያለመሰላቸት እንዴት ቆየህ ተብሎ ሲጠየቅ መልሱ አጭር ነው። በዩቲዩብ እምነት ነበረኝ። አንድ ቀን ስኬት ላይ እንደምደርስ እርግጠኛ ነበርኩ ይላል። እውነትም ዩቲዩብ አላሳፈረውም። ልክ 63ኛው ቪዲዮን ሲጭን ያላሰበው ሆነ። ተመልካቾቹ ጣራ ነካ። አቤል ያንን ቀን አይረሳውም። የባህል ፕሮግራም ሬዲዮ ላይ እየሰራ ነበር ያደረው። ከዚያም ወደ ቤቱ ሄደ። ከመተኛቱ በፊት አንድ ነገር ልስራ አልኩኝ ይላል። ቪዲዮውን ሰርቶ ዩቲዩብ ላይ ለቀቀው። ከዚያም ወደ መኝታው አመራ። ከ5 ሰዓት በኋላ ስነሳ በጣም ደነገጥኩ። ለራሴ ማመን ከበደኝ። በ4 ሰዓት ውስጥ 7000 ሰው አይቶታል። በቀናት ውስጥ 3-4 ሰው ነበር የሚመለከተኝ። ያንን ቪዲዮ ሳይ ደነገጥኩኝ። ገንዘብ መቁጠር ጀመርኩ። ምናልባትም የዩቲዩብ ቻናል ብዙ አስተያየት መቀበል ጀመረ። ሰብስክራይቦቹ ከጠበቀው በላይ ጨመረ። እስከዚህ ቪዲዮ ድረስ በሳንቲሞች ደረጃ ያገኝ የነበረው ገቢ ተቀይሮ በአንድ ቪዲዮ $100 አገኘ። ይህን ሁሉ ታሪክ የሰራው ቪዲዮ ይዘቱ ምንድን ነበረ? የምስራች! ውጭ ያላችሁ በሀገራችሁ የቤት ባለቤት ልትሆኑ ነው የሚል ርዕስ ያለው ቪዲዮ ነበር። ባልጠበቀው ሁኔታ ተመልካች ያገኘው። ይህንን ቪዲዮ የአንድን የሀገር ውስጥ ባንክ መግለጫ ተከትሎ ነበር የሰራው። የምስራቹ ለራሱም ሆነ እንጂ። ይህንን ሁሉ ሲሆን አቤል መደበኛ ስራውን አላቋረጠም ነበር። የሆነ ቀን ሊሳካ እንደሚችል እምነቱ ስለነበረኝ በቀን የሆነ ሰዓት መድቤ እሰራው ነበር ሲል ይገልጻል። ከፍተኛ እይታ ካገኙት ቪዲዮ 2 ወራት በኋላ አቤል ሌሎች ስራዎችን አቁሞ ወደ ዩቲዩብ ፊቱን አዞረ። የጎንዮሽ ስራው የነበረው የዩቲዩብ ዋነኛ መተዳደሪያ ሆነ። የራሱን ድርጅት አቋቋመ። እቃዎችን አሟላ። በወቅቱ ውድ የሆነ እቃ አላስፈለገኝም የሚለው የዩቲዩበሩ በቀላል ቁሳቁሶች መስራት ጀመረ። ይህንን ለማድረግ ከዩቲዩብ የሚገኘው ገንዘብ ዋነኛ ምንጩ ነበር። የዩቲዩብ በአንድ ወር የሚከፈለው ክፍያ የ50-60ዎቹ ድምር ደሞዝ ሊሆን ይችላል። በ2 ወርና ደሞዝ ሊሆን ይችላል። በ2 እና በ3 ወር ውስጥ ብዙ ነገር ለማሳካት የሚያስችል ብዙ ነገሮችን የሚሸፍን ገንዘብ ይገኛል። ፈጣን ለውጥ ነው የሚመጣው ሲል ያስረዳል። ከዚህ በኋላ ነገሮች በፍጥነት መቀየር ጀመሩ። ወር ባልሞላበት ጊዜ ውስጥ ሰብስክራይቦቹ 100,000 ተሻገሩ። አሁን አቤል 11 ሰዎችን በቋሚና በጊዜያዊ የሥራ ውል ቀጥሮ ያሰራል። በአዲስ አበባ ካለው ቢሮ በተጨማሪ በአሜሪካ ለመስራት የሚያስችል ፍቃድ አለው። 5 የዩቲዩብ ቻናሎችም አሉት። 2ቱ ከ1 ሚሊዮን በላይ ተከታዮች በማፍራታቸው የዩቲዩብን ወርቃማ ሽልማት ወይም ዩቲዩብ ክሬተር አዋርድ ሲያገኝ፣ የተቀሩት ከ100,000 በማለፋቸው
ብራማ ሽልማትን አስገኝተውለታል። 20 ዓመት የሞላው ዩቲዩብ በኢትዮጵያ ምን ያህል ተጠቃሚዎች አሉት? የካቲት 25 ዩቲዩብ ገቢ ለማግኘት 500 ሰብስክራይብ ይበቃል እያለን ነው። ያልሄድኩበት አንታርክቲካ ብቻ ነው። ወቅታዊ ዜናዎች ላይ የሚያተኩር ቻናል የነበረው አቤል ተከታዮቹ 5000 ሲደርሱ ሌላ ቻናል ከፈተ። ይህ ቻናል አቤል የልጅነት ህልሙን መኖር የጀመረበት ነው። በአዲስ ቻናል አገራትን እየዞረ ለተመልካቾች ያሳያል። የኢትዮጵያዊው ዩቲዩበር የመጀመሪያ መዳረሻ ሀገር ኡጋንዳ ነበረች። የዛሬ 7 ዓመት ወደ ኡጋንዳ ተጉዞ የሀገሪቱን ባህልና አኗኗር ለተመልካቾች ማጋራት ችሏል። ቀጥሎም ወደ ተባበሩት አረብ ኤምሬትስ አቀና። በዚያ 3 ግዛቶች ላይ ልዩ ልዩ ቪዲዮዎችን ሰርቶ አሰራጨ። ለመጀመሪያ ጊዜ ኡጋንዳ የረገጡት የአቤል እግሮች አሁን ከአንታርክቲካ በስተቀር ሁሉንም የዓለም አህጉራት ዞረዋል። ነገሮች ግን አልጋ ባልጋ አልነበሩም። ለመጀመሪያ ጊዜ ወደ አውሮፓ የሄደው ወደ ፈረንሳይ ነበር። ፈረንሳይ ኤምባሲ በጣም ብዙ ጊዜ ቪዛ ከልክሎኛል የሚለው አቤል ይህንን ለማሳካት ብዙ እንዳንኳኳ ይናገራል። ፈረንሳይ ብቻ ሳይሆን በጣም ብዙ ሀገራት ቪዛ ለመስጠት አልፈቀዱም ነበር። ጃፓን ከልጅነቴ ጀምሮ መሄድ የምፈልግበት ሀገር ነበረች። ብዙ ጊዜ ተከልክያለሁ። በቅርቡ ነው ፍቃድ ያገኘው ሲል ያክላል። አቤል እስካሁን 63 ሀገራትን ዞሯል። የአሜሪካ 50 ግዛቶችን ጎብኝቷል። ሌላኛው ፈተና ወደ ሀገሪቱ ከገባ በኋላ የሚገጥመው ነው። ዝርዝሩን ማስታወስ ባይፈለግም አዘርባይጃን፣ ጅቡቲ ውስጥ የገጠመውን ፈተና እነው ግሬን ባላነሳ ባሉት ናቸው። የየሀገሩ ባህል ይለያያል። ካሜራ የማይወዱ አሉ። ብዙ ቦታ ፋይል ያስጠፉብኛል። አንዳንድ ቦታዎች ቋንቋ ፈተና ነው። እንግሊዘኛ እየተናገርኩ አስተርጓሚ ኖሮ እንኳ መግባባት ይከብዳል ሲል ያስረዳል። የአየር ሁኔታ ደግሞ ሌላኛው ችግር ነው። ለመቋቋም የሚያስቸግር ሙቀት ወይም ብርድ በጉዞ ወቅት ያጋጥማል። በከፍተኛ ብርድ እግሬ የታመመበት ጊዜ አለ ሲል ያክላል። አንዳንዴም ጾም ማደር አለ። እንዲህ አይነት ገጠመኝ አቤል ፈጽሞ ሊመገባቸው የማይችላቸው ነገሮች በሚገኙበት ሀገር የሚያጋጥም ነው። አቤል ከጉዞ በፊት በቂ ጥናት ያደርጋል፣ ያነባል፣ ይዘጋጃል። ለዚህ ነው እንደ ቱሪስት ውሃ ዳር ለመዝናናት ወይም ከተማ ላይ ፎቶ ለመነሳት አይደለም ሀገር የምዞረው የሚለው። ይልቅ የሀገሪቱን ታሪክ፣ ባህል፣ አኗኗር፣ ልዩ ልዩ ነገራቸውን ለማሳየት ይጥራል። ባለትዳር የሆነው አቤል የ2 ልጆች አባት ነው። ታዲያ ብዙዎች ቤተሰብን ጥለህ ይህን ሁሉ ሀገር እንዴት ነው የምትሄደው ብለው ይጠይቁታል። ሰዎች ዓመቱን ሙሉ የምጓዝ ይመስላቸዋል። ይህ የሚቻል አይደለም። በአንድ ዓመት ውስጥ 2-3 ወር ነው የምጓዘው። አንድ ጊዜ ስጓዝ የ5 ወር ቪዲዮ ይዤ ነው የምመለሰው ሲል ይጠቅሳል። ኢትዮጵያ ውስጥ ዩቲዩበር የለም። እኛም ሀገር ብቻ ሳይሆን ሌላም ሀገር ሄጄ በዩቲዩብ ነው የምኖረው ስላቸው አምኑም። እንዴት ይሉኛል። ትንሽ ሳንቲም ብቻ የሚገኝ የሚመስላቸው የሚለው አቤል ዩቲዩብ ላወቀው ትልቅ የሀብት ምንጭ ነው ሲል ይገልጻል። ውጤቱ እስኪመጣ ግን ልፋት አለው። የሚያደክሙ ነገሮች አሉ። የሚያሰለቹ ብዙ ነገሮች አሉ። ትዕግስትና ወጥ በሆነ መንገድ መስራት ያስፈልጋል ሲል ይገልጻል። ሌላኛው አቀራረብ ነው። አቤል የኛ ሀገር ሰው ትምህርታዊ ነገር አይወድም ሲል እስማማለሁ። እኔ በዚህ አልስማማም። ዋናው አቀራረብ ነው። ሰው በሚይዝ መልኩ አቀረብከው ሰው ያየዋል። ድሮ አንዳንድ ትምህርቶች በአስተማሪዎች አቀራረብ ምክንያት እንወድ ነበር። ዩቲዩብ እንደዚያው ነው ሲል ያስረዳል። ተጨማሪ እውቀትና ንባብ ለጥሩ ይዘት እና ዝግጅት እንደሚያስፈልግ አንስቷል። በተለይ በኢትዮጵያ ብዙ እድል እንዳለ አቤል ያምናል። ኢትዮጵያ ውስጥ ዩቲዩበር የለም። ይህንን አፌን ሞልቼ ነው የምናገረው። ሚሊየን ሰብስክራይብ ያላቸው እንቁጠር ብንል በጣም ጥቂት ናቸው። በዓለም ራሱ ከ500,000 በላይ ሰብስክራይብ ያላቸው በጣም ጥቂት ናቸው የሚለው አቤል የዩቲዩብ ገና ያልተነካ ሰፊ የሥራ ዕድል ያለው መድረክ እንደሆነ ያስረዳል። ችግሩ ግን ብዙ ሰው የአንድ ጀንበር ስኬት ይፈልጋል፣ ሁሉንም ማስደሰት ይፈልጋል ካለ በኋላ ማንኛውም ባለሙያ የሚያውቀው ነገር የዩቲዩብ ላይ መስራት ይችላል። ጥሩና ሳቢ እንደሆነ ጊዜ ይፈጃል እንጂ ስኬት ላይ መድረሱ አይቀርም ሲል
አክሏል። አቤል እሱ የደረሰበት ለሌሎች እንዲያውቁ መጽሐፍ አሳትሟል። በሚሊዮን ይሰራል። ከ9 ዓመት በፊት ከዩቲዩብ ጋር የተዋወቀው አቤል በዩቲዩብ ቋሚ የሚባል ክፍያ የለም ይላል። ገቢው በየጊዜውም ይለያያል። ዛሬ 1 ሚሊዮን ብር ካገኘ በቀጣይ ወር ላላገኝ እችላለሁ። ይህ ነው የሚባል ቋሚ ገቢ የለም። ምንም ጥያቄ የለውም። በሚሊዮኖች ይሰራል። የማረጋግጥልህ እሱን ነው። በሚሊዮን የሚቆጠር ገንዘብ ታገኛለህ ሲል ይገልጻል። አቤል ከክፍያው በላይ የዩቲዩብ ህልሙን እንዲኖር ዓለም እንዲዞር ረድቶታል። ህልሙ ግን ገና ነው። ዓለም ላይ ያሉ ሉዓላዊ የሚባሉት ሀገራትን በሙሉ ማየት እፈልጋለሁ።